ሃይማኖቷን እንደዚህ አይደለችም 666 ነች የምር ነው የምነግራችሁ በጣም ያማል አሁን ኖርማሊ ሊመስል ይችላልና አንዳንድ ሰዎች በቃ ወሬ ኮኑና አቃርገሽ ተይው ምናምን ይላሉ ግን እንዴት ነው በአባት ሰው ሲመጣ በሚሰማ ስሜት የለም እና አንዴ እንደውም በጣም አልቅሻለሁ በርዘግቼና እኔ እንዳታስለቅሱኝ እኔ ማልቀስ አልፈልግም ዛሬ አታለቅሽ በሞት በስማም አታለቅስም እንዳታለቅሳው እግዚአብሔር ማለት ታቀኛለህ እኮ እኔ አንተን ነው ማገለግለው ማለት ሞደው ምጻሌው ላንተ ነው መንበረከከው አንተ ነው ካንተ ውጪ ሌላ አምላክ አላውቅም አይ ነው ብዙ ስታቶች ይኖርብኛል ብዙ መገኘት የሌለብኝ ስፍራ ልገኝ ይችላልው ግን እንዴት ይሄን ሰው ይዝም ትለዋለ እያወክ ብዬ ያለቀስኩበትም ሰው ነው ይሄ ልጅ ምናልባት ፊቱ ስለማይታይ አናቀም እንጂ በውስጡ ብዙ ያኔ ለቅሶ ብዙ ነገር እንደደረሰበት እርግጠኛ ነኝ እሺ በደንብ ስለጸለይኩበት ማለት ነው አሁን ደግሞ በተደጋጋሚ ሌሎች ወሬዎች አዳዲስ ወሬዎች ተነች ኦሬዲ ክስ መስርቻለሁ ጉዳዩ ህግ ይዞታል በጭራሽ አሁን ከኮንሰርቲም ከምንም በላይ የሚበልጥብኝ ይሄ ጉዳይ ነው ህግ ደግሞ መከበር አለበት ከህግ ሁላችንም ከህግ በታች ነን እኔ እንዲህ ነው አለልህም ቃል ምገባላችሁ ግን እውነታውን ይዤ ከፍርዱ ጋር እዚህ ወንበር ላይ እንደምናገር ቃል ገባላችኋለሁ ስለዚህ ይሄ ለብዙ ሰዎች መልስ ለብዙ ሰዎች ትምህርት ስለሚሆን ህግ የያዘው ጉዳይ ነው እንዲህ ብዬ መናገር አልፈልግም ግን ቃል ገባላችኋለሁ ውጤቱን ይዤ እዚህ እመጣለሁ የብዙዎች ጥያቄ ስለነበረ ነው ምክንያቱም አዲሱ ሲኒማ ላይ አብራችሁ ሰርታችኋል ጎን ለጎን ደግሞ የሆኑ ሰዎች ደግሞ በዚህኛው መንገድ እንዲታወቅ ጉዳይ ይፈልጋሉና አሁን እንደነገርሽን ከሆነ በጉዳዩ ላይ በቃ ጠለቅ ያለ አስተያየትና ምላሽ መስጠት የምፈልገው ከፍርድ በኋላ ነው አይነት ነው ምላሽ ምክንያቱም ይሄ ነገር ወተው ፊታቸውን ሸፍነው ወይም ሌሎች ሰዎች ቀላል ነው ግልጽ አድርጌም ነግራችሁ እውቅና ፍለጋ ነው መታወቅ ፍለጋ ነው እኔ ደግሞ ለነሱ እውቅናቸውን ፌመስ እንዲሆኑ እድል መስጠት አልፈለኩም እንጂ የዛን ዕለት ይሄ ተወራለት በጣም የሚሰቀጥጡ ማስረጆች እጄ ላይ አሉ በጣም ነው የምነግርህ እና እነሱን አውጥቼ እነሱንም መና ማስቀረት ይችላልው ግን ለምን በዛ ልክ እኔ ስወርዳለሁ ህግ አለ ሀገሪቱ በህግ ነው የምትተዳደረው ስለዚህ ወደ ህግ ቀጥታ ነው ስም ያላግባብ ጠፍቷል ስለዚህ ይሄ ደግሞ ልክ አይደለም ለሌሎችም ትምህርት እንዲሆን ስለምፈልግ ይሄን ጉዳይ በዚህ ሰዓት ከሁሉም ነገር ቅድሚያ መስጠት ነው አብረን የምናየው ነው ቀጥታ ጠይቀኝ ፍቅረኛ አለሽ ወይ ነው ያለኝም ልንገር ሰይፍሻይ ምን ነው ያና እኮ ሶስተኛ ልጇን አራተኛ ታረግዝ ቆይስ ለምንድን ነው ይሄን ድምጽ ማን ያሰማው እዚህ ለምን ማን ነው ካሜራማኑ ነው ካሜራማኑ አዎ ብዙ ጋር ከስንቱ ሰው ጋር ተዳርኩ በሐሜት ብዙ አለሽ አንተ ራሱ ብዙ ጊዜ ይቻላል ልድረኝ ትፈልጋለህ አሁን ለምሳሌ አንዱ ማን ነው ሮቤል ሚደቅሳ ቆይ ሮቤል ሚደቅሳን የምትሉ እኔ ግን ከሮቤል ሚደቅሳ ጋር ሻላይ ፖሊስ እዚህ መጣ ጊዜ እናቱ እንደው ማናት ቬሮኒካ እንደው እግዚአብሔር ባረገው እሷን ነገር ስሟ እንዴት ደስ ይላል ምናምን አሉ እኔም ስሟ ብቻ ሳይሆን እንዴት ጥሩ ልብ አላት መሰሉ ምናምን ስም እንደው ሰይፉ ፈጠናሽ የልጄ ልጅ ማየት እፈልጋለሁ ምናምን አሉ ከሮቤል ጋር ከዛ አልበም በኋላ ትደዋወላላችሁ ሻላይ ፖሊስ ለሌሊት ሻላይ ፖሊስ እኔ ከሰይፍሻ ጋር ሲሪየስ ሆነ ኢንተርቪው አልችልም ማርያም ሁሌ እየሳኩ ነው ወይ ያለቀስ ወይ ተጣሽ ከላይ ኮሪ እኛ ኮግራ እሺ በጣም አስጨነቁኝ ቤት አግቢ በቃ አሁን ሁሉም ነገር ተስተካክሏል ቤቱም ተብሏል ምናምን ሁሉም ሙሉ ነው ዘናውም አለ እሺ አሁን የታለ እናውም አለ ምግቡ ሁሉ ነገር አለ አባቴ ልጠይቅ ሲሄድ ቤቱ ጎረቤቶች ናቸው ለአንቺ ለማን ባላው ምናምን እና በጣም አስጨነቁኝ ከዛ ነገርኳቸው ቁጭ አድርጌ ነገርኳቸው እኔ ሰይፍሻ አንተ ጋር ከመጣው እንግዲህ 2 አመት ሆነኝ አይስ አመት ከምናምን 2 አመት እንበለው
በ2 ዓመት ስንቱ ተጋብቶ ተፋቷል አይደል? እግዚአብሔር ሲፈቅድ ነው። ደግሞ ያ ምንድነው የሚባለው ያለ ወቅቱ የሚዘንብ ዝናብ እኮ ሰብል ያበላሻል አይደል? አዎ ያለ ወቅቱም ጋብቻ ደግሞ ህይወት ያበላሻል። ይሄ ትልቅ ንግግር ነው። ይህን ምን አለ መሰለሽ አሁን ታናሽ እህትሽ ተጠይቃ ማግባት እፈልጋለሁ ግን ከፊት ቆማ እንዴት ቤት በኩል ለፍ እያለች ነው። አግቢ ነው የምላት እሷን ሁሌ አግቢ ውለጂ ሁሌ ነው የምላት። እሷ ነች አልሰማ ያለችው። ስለዚህ ምንም ችግር የለም ማልፋት ሂድ እንዴ በደንብ ለኔ ደግሞ እግዚአብሔር ያለቀን አሁን 30 ዓመት ሆነኝ አይደል? ወይ ጉድ ሃፒ በርዝዴይ ቱ 30 ዓመት ሆነኝ በ33 ዋጋዋ በ34 55 ላይ ግራም በኢንስታግራም ገጽሽ ላይ ነው አንድ ታዋቂ ኢንተርናሽናል ሰው ያደረሰብኝ ነገር አለ ብለሽ ስታለቅሺ ነበረ። ላይ ያለ ሰው ነው በገንዘብ ናይቶኝ ነበረ በወቅቱ እድል ያመቻቸልኝና በጣም ትላልቅ የምትሏቸው አርቲስቶች ከኔ ጋር ኮላብ ማድረግ ፈልገው ይሄኛው ሲሆን የድሮ ስቱዲዮ እዛኛው እዛ ሴፍሻ አገናኝቶኝ ነበረ በወቅቱ በተለያዩ ምክንያቶች አልሰራንም። አሁን አገኘሁት ያን እድል ማለት ነው። ያ ሰው በጣም እንትናው ላይ ያለ ሰው ነው በገንዘብም በዝናም በብዙ ጻፍኩለትና አብረን ኮላብ እናድርግ አልኩት። አሁን የሚወጡ ስራዎች አሉኝ አሁን ሳይሆን ከቱሩ በኋላ እሺ እዛ ላይ ስጠይቀው ኦኬ ያለኝ የትኛው ዘፈን ሲለኝ ኦሬዲ ሰራ ነው አለ እሱን ዘፈን አልኩት እሺ አለኝ። ከዛ ሌላ ነገር ፈለገ እና ቤብ ምናምን ይለኛል። ቤብ ዝም ብሎ ቤብ አለ ዝም ብሎ የለም ቤብ እንዴት አሁን አንተ ቤብ ትላለህ ወይ? ዝም ብለህ ባለ ትዳር ስለሆንክ ነው ባትሆን ትላለህ። ዝም ብለህ ለስራ ያገኛት ስሟ ቤብ ከሆነ እኔ ቬሮኒካ ነኝ ቤብ አይደለም። ቤብ ማለት ሌላ ትርጉም አለው። ቤብ ሃኒ በጽሁፍ ነው እሱ ቤብ ያለው። እንዴት ቤብ መሆኑ እንዴት አወቅሽ? አይ እኔ አሁን እንትን ብየው ነው እዚሁ ነው። ከዛ ትንሽ ቀማን ቤብ አለና ጻፈ። ማድረግ አልነበረበትም። ከዛ እንደውም አለፍ እያታለልኩ አንዴ ብቻ ዘፈኔ ልስራ እንጂ እንደማመልጣለሁ ብዬ አሁንም ዝም ብዬ ሌላ ነገር ማውራት ፈለኩኝ። ከዛ እንደዚህ አድርጊልኝ እንደዚህ ላኪልኝ ምናምን ማለት ጀመረ። አለፍኩት። ከዛ ከተናገርኩ ስሙን እንዳታገኙት ደግሞ እንዳይከሰኝ 32 ሚሊዮን ተከታይ አለው አላልኩም። ከ30 በላይ ስንት አለ? ከ30 በላይ። ከዛ በኋላ ምን ሆነ የሆነ ሀገር ለአዋርድ ሂጄ አገኘሁት። ከዛ ሩም ቀጠረኝ። ባለጌ ከዛ በጣም ነው ያዘንኩበት እና ይሄንን ፈተናዎች አልፌያለሁ በዚህ ሰዓትና ኦኬ አሁንም አለ አልኩኝ እና በቃ ተውኩት ስራው።